በእስራኤል ላይ የተከፈተው የኢራን የሚሳኤል ጥቃትና የትራምፕ ምላሽ። ኢራን ታይተው የማይታወቁ ሚሳኤሎችን ተኮሰች። ሌሊቱን ኢራን በከፈተችው አዲስ የአየር ጥቃት ዘመቻ እስካሁን ጥቅም ላይ ያልዋሉ እጅግ አደገኛ ጦር መሳሪያዎችን መተከሟን የእስራኤል ጦር አረጋግጧል። ወዲህ ደግሞ አሜሪካ በግዙፉ የኢራን ደሴት ላይ አዲስ የተቀናጀ ጥቃት መጀመሯን የሚገልጽ መረጃ ወጥቷል። ትራምፕ ከጦርነቱ መውጫ ቀዳዳ እየፈለጉ መሆኑንም አክሲዮስ የተሰኘው የዜና ምንጭ ዘግቧል። የሌሊቱ የኢራን የተቀናጀ ጥቃት ትራምፕ ከጦርነቱ እንዴትም ብለው እንዲወጡ ውሳኔ ላይ እንዲደርሱ አድርጓቸዋል። በእርግጥም ሌሊቱን እስራኤል የምትተማመንባቸው የአሜሪካ ሰራሽ አይረን ዶም የሚሳኤል መከላከያዎች ከኢራን ሚሳኤል ፊት እንደ ቅጠል ሲረግፉ ታይተዋል። የኢራንን ሚሳኤሎች መቋቋም አቅቷቸውም የእሳት እራት ሆነው ጋይተዋል። በዩክሬኑ ጦርነት የፑቲን ክንድ የሆነው ልምድ የቀሰሙት የኢራን ሚሳኤሎች የፋርሶችን ልብ ቅቤ ያጠጣ አውዳሚ አውሎ ነፋስ እስራኤል ጀርባ ላይ አዝንበዋል። የቴህራን የሚሳኤል መንጋ ቴልአቪቭን ሲወርፍ እነዚያ ብዙ የተወራላቸው አይረን ዶም የሚሳኤል መከላከያዎች የት ነበሩ የሚለው የብዙዎች ጥያቄ ሆኗል። ይህ እንዴት ሊሆን ይችላል? የመላው እስራኤላውያን ጥያቄ ነው። በአየር ላይ ተነክንኩ ሲታይ ፋርስና ቲዮናዊቷ አገር በሚሳኤል እየተበዋገሱ ነው። ሶስተኛው የዓለም ጦርነት ከመቼውም ጊዜ በላይ እጅጉን ቀርቧል። ትራምፕ ከዚህ ጦርነት እንዴትም ብለው ለመውጣት ዳር እያሉ ቢሆንም እስራኤል ግን ይህንን አትሻም። በተጨማሪም አገራት ከአሁኑ አሰላለፋቸውን እየለዩ ሲሆን ይህም የሶስተኛው የዓለም ጦርነት ዋዜማ ላይ ለመሆናችን ምልክት ነው ሊባል ይችላል። አርማጌዶንን ያስንቃል የሚባለት የሰሞኑ ዘመቻ በእስራኤልና ኢራን መሃል ከተጀመረ ሳምንታት የተቆጠሩ ሲሆን በእነዚህ ጊዜያት ሚሳኤሎች ያለ ፋታ እየተወነጨፉ ነው። ሚሳኤል መከላከያዎችም ያለ እረፍት እየተከላከሉ ነው። የሌሊቱ የኢራን የበቀል ጥቃት ግን እንዴት ሊሆን ይችላል የሚያስብል ነው። ኢራን በዚህ ልክ በእስራኤል የአየር ክልል ውስጥ መገማሸሯም ጥያቄን አጭሯል። ውድ የአዲስ ፖስት ቤተሰቦች የሌሊቱን የኢራን ጥቃት ዝርዝር መረጃ ከታማኝ የዜና ምንጮች ያቀረብነውን ወደ እናንተ እናደርሳለን። እንዲሁም አሜሪካ በኢራን ግዙፍ ደሴቶች ላይ የጀመረችውን አዲስ ጥቃት እናያለን። ከዚህ አስቀድመን ግን ኢራን ትናንት ሌሊት በእስራኤል ላይ አዲስ ዙር ጥቃት እንድትከፍት ያደረጋትን የትም ያልሰማችሁትን አስደናቂ ምክንያት እነግራችኋለን። አስቀድማችሁ ቪዲዮን ላይክ በማድረግ እንድትጀምሩን እንጠይቃለን። ወደ ዝርዝሩ ናምራ። በቴህራን የረመዳን ሰልፍ ላይ የደረሰው ድንገተኛ የአየር ጥቃት ኢራን ከዛሬ ጀምሮ በእስራኤል ላይ አዲስ ጥቃት እንድትከፍት ያደረጋት ምክንያት ይህ ነው። በትናንትናው ዕለት በኢራኗ ቴህራን ብዙ ሺህ ሕዝብ የተገኘበት ታላቅ ሰላማዊ ሰልፍ ተካሂዶ ነበር። ይህ በየዓመቱ በረመዳን የመጨረሻ አርብ ለፍልስጤማውያን አጋርነትን ለመግለጽ የሚደረግ ሰልፍ ላይ የኢራኑ ፕሬዝዳንት መሱድ ፔዘሽኪያን፣ የውጭ ጉዳይ ሚኒስትር አባስ አራጋጪ እና ሌሎች ታላላቅ ባለስልጣናት ተገኝተው ነበር። ይህ ሰልፍ በመካሄድ ላይ ያለም የኢራኑ የፍትህ ሚኒስትር ጎላም ሁሴን በወቅታዊ የኢራን ሁኔታ መግለጫ በመስጠት ላይ ያሉ የአሜሪካና የእስራኤል ጄቶች ከላይ ቦምብ መጣል ጀመሩ። በስፍራው ከፍተኛ የቦምብ ፍንዳታና ጭስ መታየት ጀመረ። በዚህ ጊዜ መግለጫ የሰጡ የነበሩት የኢራን ባለስልጣን ከኋላቸው ወደሚታየው ከባድ ፍንዳታና ጭስ እያዩ በፍጹም እርጋታ ውስጥ ሆነው እንዲህ አሉ። ኢራን በእንደዚህ አይነት ነገሮች አትደነገጥም፣ ወደ ኋላም አትልም በማለት ግን እዚህ ላይ ገና ለገና ኢራን ሚሳኤል ትተኩሳለች በሚል የቦምብ መጣይ ውስጥ የሚገቡ ሚሊዮኖች ባሉበት ዓለም ግዙፍ ቦምብ እየወደቀ እያዩ የጀመሩትን ሰላማዊ ሰልፍ ተረጋግተው የሚያካሂዱ ምን አይነት ህዝቦች ናቸው የሚል አስደናቂ ጥያቄ ያስነሳል። በአሜሪካና እስራኤል ጄቶች ከጀርባቸው ቦምብ እየተጣለ እንደ ዋዛ ዞር ብለው አይተው ኢራን በእንደዚህ አይነት ነገር አትደነገጥም የሚሉ የሚገርሙ ባለስልጣናትና ህዝቦች ሆነዋል። ትናንት በተካሄደው በዚህ ሰልፍ ላይ ሌላው አስገራሚው ነገር ፕሬዝዳንት መሱድ ፔዘሽኪያን ከህዝባቸው ጋር በመሆን በሰልፉ ላይ ከተሳተፉ በኋላ ከስፍራው የሄዱት ከሰዎች ጋር እየተጋፉ በሞተር ሳይክል ኋላ ተጭነው መሆኑ እጅጉን አስገራሚ ነበር። በዚህ ታላቅ ሰላማዊ ሰልፍ ላይ እስራኤል ከባድ ጥቃት መሰንዘሯ ታዲያ ኢራንን ክፉኛ ያስቆጣና የሌሊቱን የበቀል ጥቃት እንድትከፍት አድርጓታል። ይህንን ተከትሎ ኢራን ከሂዝቦላ ጋር በመተባበርም በእስራኤል ላይ አዲስ የሚሳኤል ዘመቻ ከፍታለች። የኢራንና ሂዝቦላ በእስራኤል ላይ የተከፈተ የተቀናጀ ዘመቻ። የኢራን መንግስታዊ ወታደራዊ ክንፍ የሆነው አብዮራዊ ዘብ እንዳለው በእስራኤል ላይ በተከፈተው ጥቃት የባህር ኃይሉና የሶሪያ፣ የሊባኖስ፣ የኢራቅ ፕላን ክፍሉ ተሳትፏል። በጥቃቱ የሊባኖስ ታጣቂ ቡድን ሂዝቦላ ኢራንን ደግፎ እየተሳተተ ነው። በቴል አቪቭና በእስራኤል የበረራ ይዞታ ስር ባለው ዌስት ባንክ አንዳንድ አካባቢዎችም የአየር ጥቃት ሊፈጸም እንደሚችል የሚጠቁም የአደጋ ጊዜ የደወል ድምፅ ተሰምቷል። አሁን ላይ ኢራንና ሂዝቦላ በከፈቱት ተከታታይ ጥቃት የሞቱ ወይም የተጎዱ ሰዎች ስለመኖራቸው እስካሁን ድረስ ሪፖርት አልተደረገም። ትራምፕ በኢራን የነዳጅ ማዕከል ካርግ ደሴት ላይ ጥቃት እንዲፈጸም ያቀረቡ ጥሪና ኢኮኖሚያዊ ስጋቶች ኢራን እንዲህ ያለውን ጥቃት መክፈቷን ተከትሎ ታዲያ አሜሪካም በተመሳሳይ በኢራን ግዙፍ ደሴት ላይ ከፍተኛ ዘመቻን ከፍታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኦርሙስ ሰርጥ አቅራቢያ በምትገኘው በኢራኗ ካርግ ደሴት ላይ ከፍተኛ ጥቃት ፈጽመናል ሲሉ ከሰዓታት በፊት በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት በዚህ ጽሑፍ የአሜሪካ ማዕከላዊ እዝ በኢራን ደቡብ ምስራቅ የባህር ዳርቻ
ዳርቻ በምትገኘው በካርግ ደሴት ላይ በሚገኙ የኢራን ወታደራዊ ስፍራዎች ላይ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ መጠነ ሰፊ ጥቃት ፈጽመናል ብለዋል። ጥቃቱ መጠነ ሰፊ መሆኑን የጠቀሱ ትራምፕ በቀጣይ የነዳጅ መሰረተ ልማቶች ሊጠቁ እንደሚችሉም አስጠንቅቀዋል። ጥቃቱን በመቃወም በሺዎች የሚቆጠሩ ዜጎች በኢራንዋ ዋና ከተማ በመውጣት በአሜሪካና በእስራኤል የሚደርሱ የማጥቃት ዘመቻዎችን ተቃውመዋል። ዶናልድ ትራምፕ አዲስ ጥቃት ፈጽመንባታል ያሉት ይህች የካርግ ደሴት እጅግ ወሳኝና ስትራቴጂክ ስፍራ ነች፣ የዓለማችንም እስትንፋስ። በባህረ ሰላጤው ሰሜናዊ ክፍል በቡሼር ግዛት ከኢራን የባህር ዳርቻ 30 ኪሎ ሜትር ርቀት ላይ የምትገኘው የካርግ ደሴት ከቆዳ ስፋቷ አንጻር ስትታይ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ አላት። ይህች 20 ካሬ ኪሎ ሜትር ስፋት ያላት ደሴት የኢራን ዋነኛ የነዳጅ መላኪያ ማዕከል ሆና የምታገለግል ሲሆን ከሞላ ጎደል የአገሪቱን አጠቃላይ የድፍድፍ ነዳጅ ወጪ ንግድን ታስተናግዳለች። ደሴቷ አህዋዝ 8 ማሩን እና ጋጅሳራንን ጨምሮ ከግዙፎቹ የኢራን የነዳጅ ማውጫ ስፍራዎች በቧንቧ የሚመጣውን ነዳጅ ትሰበስባለች። በካርግ ደሴት ላይ ያለው የነዳጅ ማከማቻ አቅም ወደ 30 ሚሊዮን በርሜል እንደሚጠጋ ይገመታል። ኬፕለር የተባለው ተቋም እንደሚያመለክተው በአሁኑ ወቅት በደሴታ ላይ ወደ 18 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ የተከማቸ ሲሆን ይህ መጠን በመደበኛ ሁኔታ ከ10 እስከ 12 ቀናት ለሚደረግ የነዳጅ ወጪ ንግድ በቂ ነው። ሆኖም ይህ ሁሉ ሀብት ቢኖርም አሜሪካና እስራኤል በኢራን ላይ ያካሄዱት ባለው ጦርነት ካርግ ደሴት እስካሁን ድረስ ከጥቃት ነፃ ሆና ቆይታ ነበር። ዛሬ ግን ተጠቃች። በነዳጅ ላኪ ሀገራት ድርጅት ኦፔክ ውስጥ በሶስተኛ ደረጃ ላይ የምትገኘው ኢራን በቀን 3.3 ሚሊዮን በርሜል ድፍድፍ ነዳጅ እንዲሁም 1.3 ሚሊዮን በርሜል ኮንደንሴት እና ሌሎች ፈሳሾችን በማምረት ከዓለም አቀፉ የነዳጅ አቅርቦት ውስጥ 4.5 በመቶውን ትሸፍናለች። ጄፒ ሞርጋን እንዳስታወቀው ደግሞ ከአሜሪካና እስራኤል ጥቃት በፊት በነበሩት ቀናት ኢራን ከካርግ ደሴት የምታደርገውን የነዳጅ ልውውጥ መጠን በከፍተኛ ሁኔታ አሳድገው ነበር። ከየካቲት 15 እስከ 20 ባሉት ቀናት ውስጥ ብቻ በቀን ከ3 ሚሊዮን በርሜል በላይ የቻነች ሲሆን ይህ መጠን በመደበኛ ጊዜ በቀን ከምትልከው 1.3 እስከ 1.6 ሚሊዮን በርሜል አንሳር ሲታይ በእጥፍ ቀደም ያጨመረ ነው። በደሴቷ ላይ ቀጥተኛ ጥቃት ቢሰነዘር የኢራንን የድፍድፍ ነዳጅ ወጪ ንግድ ወዲያውኑ የሚያስተጓጉል ሲሆን ይህ ደግሞ በሆርሙዝ ስትሬት ወይም በቀጠናው የኃይል መሰረተ ልማቶች ላይ ከባድ የአጸፋ እርምጃ ሊያስከትል እንደሚችል ጄፒ ሞርጋን ይናገራሉ። በ1979 የኢራን የታጋጮች ቀውስ ወቅት የአሜሪካው ፕሬዝዳንት ጂሚ ካርተር በኢራን ላይ ማዕቀብ ቢጥሉም በደሴቷ ላይ ግን ጥቃት ከማዘዝ ተቆጥበው ነበር፣ ምክንያቱም መዘዙን ስለሚያውቁ። ትራምፕ ግን አደረጉት። የጂሚ ካርተር ተተኪ ሮናልድ ሬገንም በ1980ዎቹ የኢራንና የኢራቅ የነዳጅ ጫኝ መርከቦች ጦርነት ወቅት ቅድሚያ የሰጡት የባህር ላይ ትራንስፖርትን ለመጠበቅና የኢራን መርከቦችን እንዲሁም የሚሳኤል ማስወንጨፊያዎችን ኢላማ ለማድረግ በመሆኑ ካርግ ደሴት ምንም ሳትነካ ነበር የቆየችው። አብዛኛው የኢራን የባህር ዳርቻ ለግዙፍ የነዳጅ ጫኝ መርከቦች በቂ ጥልቀት ያልነበረው በመሆኑ በ1960ዎቹ እና 70ዎቹ የኢራን የነዳጅ ኢንዱስትሪ መስፋፋት ወቅት በካርግ ደሴት ላይ ቁልፍ የሆኑ የልማት ስራዎች ተከናውነዋል። ኢራን እንደ አውሮፓውያን አቆጣጠር በ2011 ከሆርሙዝ ስትሬት ማነቆ ውጭ በኦማን ባህረ ሰላጤ የጃስክን የነዳጅ መጫኛ ጣሊያ በመክፈት የውጭ ንግድ አቅሟን ለማስፋት ብትሞክርም ካርግ ደሴት አሁንም ለኢራን እጅግ አሳሳቢና ተጋላጭ ስፍራ ሆና እንደቀጠለች ነው ጄፒ ሞርጋን የሚናገረው። ተቋሙ አክለውም ደሴቷ የኢራን ምጣኔ ሀብት የጀርባ አጥንትና ግዙፍ ሀብት ያላት የኢራን አብያዊ ዘብ ዋነኛ የገቢ ምንጭ መሆኑን ያብራራል። አብዛኛው የኢራን የነዳጅ መላኪያ መሰረተ ልማት እዚያው ላይ የተማከለ በመሆኑ የደሴቷ ስትራቴጂካዊ ጠቀሜታነት እጅጉን የላቀ ነው። ደሴቷ ወደ 90 በመቶ የሚሆነውን የኢራን የድፍድፍ ነዳጅ ወጪ ንግድ ታስተናግዳለች። በደሴቷ ላይ ያሉ ማከማቻዎች ነዳጅ ወደ መርከቦች ከመጫኑ በፊት በ10 ሚሊዮኖች የሚቆጠሩ በርሜሎችን የሚያዝ አቅም አላቸው። የነዳጅ ወጪ ንግድ ለኢራን መንግስት ዋነኛ የገቢ ምንጭ በመሆኑ ካርግ ማለት በተጨባጭ የኢራን መንግስት የህልውና የኢኮኖሚ ህልውና ማለት ነው። ትራምፕ ይህንን ነው ያጠቁት። አሜሪካና እስራኤል በካርግ ደሴት ላይ ያለውን ወደብ ቢቆጣጠሩ የኢራን የነዳጅ ወጪ ንግድ ሙሉ በሙሉ የሚስተጓጎልና ምርቷን በግማሽ የሚቀንስ ሲሆን ይህ ደግሞ ቴህራን በቀጠናው የነዳጅ መሰረተ ልማቶች ላይ ተጨማሪ ጥቃቶች እንድትከፍት ሊያደርጋት ይችላል። በመጀመሪያዎቹ ሳምንታት አሜሪካና እስራኤል በደሴቷ ዙሪያ ጥንቃቄ የተሞላበት እርምጃ እየወሰዱ የነበረ ቢሆንም አሁን ግን ጥቃቱን ፈጽመውታል። የማንሃተን 1/3 የምታክለው በዚህች ስፍራ ላይ የሚወሰድ ማንኛውም እርምጃ ፈጣን የሆነ መዘዝ እንደሚያስከትል ባለሙያዎች እያስጠነቀቁ ነው። የኢራን ጥቃቶች ከዓለም አቀፍ የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦት 15ኛው በሚያልፍበት የሆርሙዝ ስትሬት ላይ የባህር ላይ ትራንስፖርትን ከማስተጓጎላቸውም በላይ በሌሎች የባህረ ሰላጤው ሀገራት የነዳጅ መሰረተ ልማቶች ላይ ተጽዕኖ አሳድረዋል። ይሁን እንጂ የኢራን የኃይል መሰረተ ልማቶች እስካሁን ከፍተኛ ጉዳት ያልደረሰባቸው በመሆኑ ደሴቷን ኢላማ ማድረግ እጅግ አደገኛ እርምጃ እንደሚሆን በዋሽንግተን የሩቅ ምስራቅ ፖሊሲ ተቋም ከፍተኛ ተመራሪ የሆኑት ፋርዚንና ራሚ ይናገራሉ። ኢራን በጦርነት ጊዜ አማራጮችን በመጠቀም ረገድ ልምድ ያላት ብቻ ሳትሆን ከፈለገች በባህረ ሰላጤው የነዳጅና ጋዝ ተቋማት ላይ በፍጥነት እጅግ የከፋ ጉዳት ማድረስ እንደምትችልም አስጠንቅቀዋል። በ1978 ከተከሰተው የታጋጮች ቀውስ ጀምሮ በዋሽንግተን
በዋሽንግተን ውይይት ሲደረግበት የነበረ ቢሆንም ደሴቷን የመቆጣጠሩ ጉዳይ ከአሜሪካ ኮንግረስ ክርክሮች ባለፈ ወደ ተግባር ይቀየራል ብለው አያስቡም ነበር። ደሴቷ እስከ ትናንት ድረስ ለምን ጥቃት ያልተሰነዘረባት እንደሆነ ሲያስረዱም የነዳጅ መጫኛ ጣቢያው ላይ ጥቃት ማድረስ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ድንጋጤ ሊፈጥር እንደሚችል ነው ተንታኞች የሚገልጹት። በካርግ ላይ ጥቃት ቢሰነዘር የነዳጅ ዋጋ ከ$120 ወደ $150 ሊያሻቅብ እንደሚችልና ስፍራው ለዓለም አቀፍ የኃይል ገበያዎች እጅግ ወሳኝ መሆኑን የቻተም ሃውስ የምርምር ተቋም አባል የሆኑት ኒል ኩሊሃም ያስጠነቅቃሉ። ጥቃቱ ቴህራን በባህረ ሰላጤው የነዳጅ ተቋማት ወይም በሆርሙዝ ስትሬት የባህር ላይ ትራንስፖርት ላይ መጠነ ሰፊ የአጸፋ እርምጃ እንድትወስድ ሊያነሳሳትም ይችላል። ካርግን ማውደም ወይም የነዳጅ መሰረተ ልማቶችን መጉዳት በቀላሉ የማይቀለበስና የኢኮኖሚ መዋቅሩን ሊያናጋ የሚችል የነዳጅ ዋጋ ንረትን ሊያስከትል ይችላል። እስራኤልም ባለፈው ክረምት ባካሄደችው የ12 ቀናት ወቅት ደሴቷን ኢላማ ከማድረግ ተቆጥባ ነበር። አሁን ግን አመረረች። በደሴቷ ላይ ያለው ሰፊው ስብስብ የነዳጅ መሰረተ ልማት ጥቃት ቢደረስበት መልሶ ለመገንባት ዓመታትን ሊወስድ ይችላል። ዋሽንግተን ግጭቱ ሲያበቃ ደሴቷን ለመቆጣጠር ልትንቀሳቀስ ብትችልም ካርግ ከሞላ ጎደል በነዳጅ ተቋማት በቦምብ አውጪዎችና በማከማቻዎች በተሞላችበት የጦርነት ጊዜ ይህንን ማድረግ ብልህነት እንዳልሆነና ወታደራዊ ዘመቻ ማካሄድ እጅግ ከባድ እንደሆነ ተጠቁሟል። ሰሞኑን እስራኤል በኢራን የነዳጅ ተቋማት ላይ የመጀመሪያውን ጥቃት የሰነዘረች ሲሆን ተቋማቱ ለወታደራዊ መሰረተ ልማት ማስፈጸሚያነት ይውሉ እንደነበረም ከሳለች። በዚህ ዕለት የእስራኤል ተቃዋሚ ፓርቲ መሪ ያኢር ላፒድ እስራኤል በካርግ ደሴት ላይ ያሉትን የኢራን የነዳጅ ማውጫዎችና የኃይል ኢንዱስትሪዎች ሙሉ በሙሉ ማውደም እንዳለባት እና የኢራንን ምጣኔ ሀብት በማድቀቅ ስርዓቱን መጣል የሚቻለው በዚህ መንገድ ብቻ እንደሆነ ጠንከር ያለ አስተያየታቸውን አጋርተው ነበር።